ብናገኝ ብናጣ አብረን ያምርብናል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ ቤተሰቦቼ። እንግዲህ ቅመሟ ከቡራዬ ጋር ያላትን ሪሌሽን ማለት ነው የድሮ ፎቶዎቿን ሰባስባ ብናገኝም ብናጣም አብረን ነው የሚያምርብን። አገኘንም አጣንም መለያየት የለብንም። አብረን ነው መሆን ያለብን። የሚያምርብን ተለያይተን ሳይሆን አብረን ስንሆን ነው በሚል ሙዚቃ እንግዲህ ቲክታክ ላይ ገብታችሁ በእሷ ቤት ማየት ትችላላችሁ። የቅጥነት ቅጥነት ትላላችሁ። ሀይሚዬ ግን በጣም የተለየ ለውጥ ነው ያመጣችሁ። በነገራችን ላይ ያው ቤኪ ራሱ እነማን ናቸው ብሏታል ማለት ነው። ሮሚዬና ጁሊየት ብላ መልሳለታለች። በነገራችን ላይ ሮሚዬና ጁሊየት ናቸው። እንደ በጣም ደስ ይላል። በነገራችን ላይ ገብታችሁ ላይክ ሪፖስት ሼር ኮፒ ሊንክ አድርጉላት ማለት ነው። በጣም ያበደ ፎቶዎች ናቸው የለቀቀቻቸው። እኔ የድሮ ውፍረቷን ቅጥነቷን ነው ሳላደንቅ ማላልፈው ማለት ነው። ምክንያቱም የሆነ ጫት እንትን የሆነ ቅጠል ነገር ይዛ የተነሳችበት ፒክቸርማ ቅጥነቷ በስማ እና ለማንኛውም ግን ቤተሰቦቼ አዎ ቅመምዬ አብራችሁ ስትሆኑ ነው የሚያምርባችሁ። አንቺና ብሩኬ ማለት ነው ስታለቅሱ አያምርባችሁም። አብረው ደስታችሁንም ሀዘናችሁንም በቃ አብራችሁ መሆን አለባችሁና አብራችሁ ሁኑልን። በነገራችን ላይ ራሳቸውም እያሉ ነው የሚያምርብን ሀዘናችንም ሆነ ደስታችንም ሆነ አብረን ስንካፈለው ነው። በቃ ሁሉም ነገር የሚያምርብን አብረን ስንሆን ነው ብላለች። የተመልካች ምኞት ነው ይሄ ሀሳብ ነው። ሁሉም የሚመኘው ነገር ነው። ይመቻችሁ። ገብታችሁ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉላት። ያው ብዙ ጊዜ ቪዲዮ ስለማትለቅበት ቲክቶኳ ቀዝቀዝ ሊል ይችላል አንዳንዴ ማለት ነውና እወዳቸዋለሁ። ምሽት እንገናኝ ቤተሰቦቼ። ባይ ባይ። መልካም ቆይታ